ይህ ልጅ የፈጸመው የበቀልና የወንጀል ታሪክ የሰው ልጅ ሰው ሆኖ ያደርገዋል ብላችሁ በፍጹም አትገምቱም። ይሄ ልጅ በምን ምክንያት ነው ከባድ ጭካኔ ባገኘው ሰው ሁሉ ላይ የፈጸመው? ምን ደርሶበት ይሆን? ወይስ ከመሬት ተነስቶ በቀል አለ? ይህ እውነተኛ የወንጀል ታሪክ ነው። የዛሬው የወንጀል ታሪካችን ባለ ታሪክ ስሙ ማርቲን ይባላል። ማርቲን የ24 ዓመት ወጣት ሲሆን የሚኖረው በታዝማኒያ ነው እና ማርቲን ከብዙ ሰዎች ለየት ያለ አንድ እንግዳ ባህሪ ያለው ሰው ነው። ብዙ ጓደኞች የሉትም እና ይህ ነገር በጣም ያሳስባል። ግን ለዚህ ሰው እንዳታዝኑለት፣ በኋላ እንዳትቆጩ። ይህ የተመታ ከባድ ሰው ነው። ማርቲን በ1992 አንድ ቀን ለአንዲት ሀብታም ሴት እንደ አናጢ ሆኖ መስራት በመጀመሩ በዚህ በሚያገኘው ገቢ ህይወቱ ሙሉ በሙሉ ይቀየራል። አንድ ቀንም ከሀብታም አለቃው ጋር ወደ አንድ ቦታ በመኪና እየሄዱ ሳለ ከባድ የመኪና አደጋ ያጋጥማቸዋል። ማንን? ማርቲንንና አለቃውን ማለት ነው። እና ይህ አደጋ በጣም ከባድ ከመሆኑ የተነሳ ማርቲን በከፍተኛ ሁኔታ ሲጎዳ፣ አሰሪው ግን ትሞታለች። አሰሪዋ ከመሞቷ በፊት ለማርቲን ያላት ስሜት ለየት ያለ ነበረ። እርሷ ማርቲንን ትወደው ነበረ። ምክንያቱም ታውቃላችሁ፣ ማርቲን ሁል ጊዜ ለሷ ጥሩ ሰው ሆኖላት ቀርቧት ነበረ። እናም በኑዛዜው ብዙ ገንዘብ ትታለት ታልፋለች። ጎበዝ ሀብታም ነች። ስለዚህ በድንገት ማርቲን በተወሰነ መልኩ ሀብታም ሆነ አይደል? እና አሁን ገንዘብ በማግኘቱ ደስተኛ ነው ማርቲን ማለት ነው። ነገር ግን በአሰሪው ሞት በጣም ያዝናል። እርሱም ሴትዮዋን የሚፈልጋት በዋነኛነት ለሌላ ነገር ሳይሆን ምንም ጓደኛ ስላልነበረው ነው። እርሷን የሚፈልጋት ያንን ክፍተቱን ለማሟላት ነበር። እርሷ ግን በድንገት ሞተችበት እና አሁን እሷ ስለሞተች ማርቲን ያለው አባቱን ብቻ ነበረ። አባቱ የስም አባት የሚባል አይነት ነበረ። ብዙ ቅርበት አልነበራቸው። ከዛ ልጅ ሀብታም ስለሞተች ወደ አባቱ መመለስ ግድ ነበረበት እና የማርቲን አባትም ለየት ያለ ባህሪ ያለው፣ የፈለኩትን ካላደረግኩ የሚል አስገራሚ ባህሪ ያለው ሰው ነው። በነ ማርቲን አባት አካባቢ አንድ ፔንሲዮን እና ሬስቶራንት ነበረ እና የማርቲን አባት ያንን ቦታ ይወደው ነበረ። ለመግዛትም ህልም ነበረው እና እሱና ቤተሰቡ አብረው ሊያስተዳደሩት ወደሚችሉት የቤተሰብ ንግድም ለመቀየር አስቦ ነበረ። ያንን ፍላጎቱን በአይምሮ ውስጥ ሲያመላልስ ነበረ። ይህ ቦታ ሲስኬፕ ኮቴጅ ይባላል። ስለዚህ የማርቲን አባት ሲስኬፕ ኮቴጅን ለመግዛት ይሞክራል። ይሁን እንጂ ሌላ ባልና ሚስት ቀድመውት ቦታውን ይገዙታል እና አሁን የነሱ ንብረት ነው። ይህ ነገርም የማርቲንን አባት በጣም ያስቆጣዋል። እሱ በእርግጥ ይሄንን ቦታ የራሱ ማድረግ ፈልጎ ነበረ በፊት ባይቀደም ማለት። እነዚህ የማርቲን አባት ማዘን ብቻ ሳይሆን ጭራሽ ነገሩን ሊረሳው አልቻለም፣ ከአይምሮ ሊወጣለት አልቻለም እና በመጨረሻ በዚህ ምክንያት በጣም መጥፎ ወደሆነ የመንፈስ ጭንቀት ውስጥ ይገባል። በጣም ይጨነቃል እና በሚያሳዝን ሁኔታ የራሱን ህይወት ያጠፋል። እርግጥ አሁን አንድ ነገር ማሰብ ትችላላችሁ። ይህም ተጨማሪ ለማርቲን አሳዛኝ ነገር ሆነ። ማለትም ማርቲን አሁን ላይ በዙሪያው ማንም የለው፣ ሙሉ በሙሉ ብቻውን ነው። ነገር ግን ብዙም ሳይቆይ ሀዘኑ ወደ ቁጣ ይቀየራል። የማርቲን ሀዘን ወደ ቁጣ ሲቀየር ለአባቱ ሞት ስኬፕ ኮቴጅ አዲስ ባለቤቶችን ተጠያቂ ማድረግ ይጀምራል። ለሀዘኑ ሁሉ ምክንያት እነሱ እንደሆኑ ይሰማዋል። ያንን ቦታ ፈጽሞ መግዛት አልነበረባቸውም ብሎ ስሩ ያሰምራል። ያ ብቻ አይደለም፣ እውነተኛ ጓደኞች እንደሌሎች ስለሚሰማው በሁሉም ሰው ላይ ማበድ ይጀምራል። ሁሉም ሰው መጥፎ ነው ብሎ ማሰብ ይጀምራል። እርሱ ብቻውን የመቅረቱ ጥፋትም የሁሉም ሰው እንደሆነ ይሰማዋል። ስለዚህ በ1996 አካባቢ የ28 ዓመት ጎልማሳ ነው። በዚህ ጊዜ አሁን የሲስኬፕ ኮቴጅ ባለቤት በሆኑት ባልና ሚስት ላይ ብቻ ሳይሆን በሁሉም ሰው ላይ የበቀል ጥቃት ለመውሰድ ይወስናል ማርቲን። ስለዚህ እነዛን ባልና ሚስትና የሚያገኘውን ማንኛውንም ሰው ለመግደል እቅድ ያወጣል። የጦር መሳሪያዎችን ማከማቸት ይጀምራል። ለዚህ እቅዱ ብዙ የውርስ ገንዘብ ስላለው ምንም አልተቸገረም። ይህንን ለማሳካት በመሰረቱ ያልተገደበ ጊዜና ገንዘብ ነበረው። እንዲሁም ይህንን ተኩስ የሚያካሂድበት ዋና ቦታ የቀድሞ እስር ቤትና የአእምሮ ህሙማን ማቆያ የነበረው ግቢ እንደሆነ ይወስናል። ያ ቦታ አሁን ታዋቂ የቱሪስት መዳረሻ ነው።
በመጨረሻ ሁሉም ነገር ተዘጋጅቷል። እቅዱ ወደ ተግባር የሚቀየርበት ጊዜ ላይ ነው። ማርቲን እና ጥይቶቹን እና ሁሉንም ነገር አንድ ላይ ይሰበስብና በኔውተን ከሚገኘው ቤቱ ወደ ሲስኬፕ ኮቴጅ ያሽከረክራል። ይህ ሁሉ በትክክል እንዴት እንደሆነ ባይታወቅም ነገር ግን በሆነ መንገድ ኮቴጅ ውስጥ ይገባል። ሁለቱን አባቱ ገዛለሁ ብሎ ያሰበውን የገዙት ሰዎች ባለቤቶች ያገኛል። ጠመንጃውን ወደ እነሱ ይደቅናል። ከዛም በአሰቃቂ ሁኔታ ሁለቱንም ይገድላቸዋል። ከዛም ወደ መኪናው ይመለሳል። ወደ ቱሪስት መዳረሻው ያመራል። እርሱም በእርግጥ በሰዎች የተሞላ ነበረ። ስራ የበዛበት ቀን ነው። ማርቲን እዛ ሲደርስ እዛ ቦታ ላይ ባለ አንድ ካፌ ውስጥ ለምሳ ያቆማል። በእርጋታ ምሳውን ይበላል። አፈር ብላ ያስብለም። ከዛም ይወጣል። ጠመንጃውን ከቦርሳው ውስጥ አውጥቶ ወደ ውስጥ ይመልሳል። ስራውንም ይጀምራል። እዛ ውስጥ ያሉ ሰዎች ላይ መተኮስ ይጀምራል። ከዛም ወደ ስጦታ ዕቃዎች መደብር ይሄዳል። ያንን ቦታም በተኩስ ያጋየዋል። ከዛም በመኪና ማቆሚያ ወደሚገኝ መኪና ያመራል። ወደ መኪናው በሚሄድበት መንገድ ላይ ተጨማሪ ሰዎችን ያገኛል። እነሱ ሁለት የቱሪስት አውቶቡስ አሽከርካሪዎችንና አንዳንድ መንገደኞችን በሚዘገነን ሁኔታ እየገደለ እግረ መንገዱን ይሄዳል። እግረ መንገድ ሰው የሚገል ሰው ነው። ከዛም መኪና ያገኝና ያንን ቦታ ይለቃል። እናም በመንገዱ ላይ መሄድ ይጀምራል። ከዛም አሁንም አንዲት ሴትና ከሷ ጋር ሁለት ልጆችን ያያል። ሁለት የራሷ ልጆች ነበሩ። ሶስቱም ላይ ተኩስባቸዋል። በመቀጠል ማርቲን ወደ የክፍያ ጣቢያ ይደርሳል። እዛ BMW መኪና ያያል። በውስጡም ያሉት 4 ሰዎች ላይ ይተኩስባቸውና መኪናውን ይሰርቃል። ጥፋቱም ይቀጥላል። በዚህም አያበቃም። በመንገዱ ላይ ትንሽ ዝቅ ብሎ ነዳጅ ማደያ ላይ ያቆማል እና አንድ ወንድና አንዲት ሴት በውስጡ ካሉበት ቶዮታ አጠገብ ያቆማል። ሴትዮዋን ይተኩስባትና ሰውየውን አግቶ የBMW መኪናው የጀርባ ክፍል ውስጥ እንዲገባ ያደርገዋል። ከዚህ ተነስቶ ተመልሶ ወደ ሲስኬፕ ኮቴጅ ያሽከረክራል። ምን ቀርቶት ይሆን? ታጋጁ ከጀርባው ክፍል ውስጥ አውጥቶ እየጎተተ ወደ ውስጥ ያስገባዋል። አሁን ይህ ሁሉ እየሆነ ባለበት ጊዜ አንዲት የአካባቢው ጋዜጠኛ ስለ ተኩሱ ትሰማለች። እናም ስለሚሆነው ነገር ዘገባ ለመስራት ወደ ስፍራው ትሄዳለች። እዛ ያለች ስለተፈጠረው ነገር መረጃ ማግኘት ትችል እንደሆነ ለማየት ወደ ተለያዩ ቦታዎች መደወል ትጀምራለች። ከተኩሱ ቦታ ጋር በጣም የቀረበ በመሆኑ ምክንያት ወደ ሲስኬፕ ኮቴጅ ትደውላለች። እሷ ባለቤቶቹ ወይም ሰራተኞቹ ስልኩን ያነሳሉ ብላ ጠብቃ ነበር። እነሱ ግን በማርቲን አልቋል። ነገር ግን እዛ የነበሩት ማርቲንና ታጋቹ ብቻ ነበሩ። ስለዚህ እሱ ማርቲን ያነሳዋል፣ ስልኩን ማለት። በስልኩ ላይ እየሳቀና እብድ በሚመስል ሁኔታ ጋዜጠኛዋን ያወራታል። ጋዜጠኛውም ለፖሊስ ከደወለች የያዛቸውን ታጋቾች እንደሚገድል ይነግራታል። ነገር ግን ማርቲን ጋር ያለው አንድ ታጋች ብቻ ነበረ። እሱ ግን የታጋቾቹን ቁጥር የጨመረው ሆን ብሎ ነበረ። ማርቲን ስልኩን ይዘጋባትና እርሷም በግልጽ ትደነግጣለች። ወዲያውኑ ለፖሊስ ደውላ የተፈጠረውን ነገርና ተኳሹ በሲስኬፕ ኮቴጅ ውስጥ እንዳለ ለፖሊሶቹ ትነግራቸዋለች። ስለዚህ ፖሊሶች ወደ ሲስኬፕ ኮቴጅ በፍጥነት ይሄዳሉ እና ቦታውን ይከቡታል። ማርቲን መውጣት አይፈልግም። እነሱም ወደ ውስጥ መግባት አይፈልጉም። ምክንያቱም ደግሞ ታጋቹ ሊጎዳ ይችላል ብለው ስለሰጉ ነው። ስለዚህ አሁን በይፋ የፊት ለፊት ፍጥጫ ውስጥ ገብተዋል ማርቲንና ፖሊሶቹ እና ይህ ፍጥጫ ለሰዓታት ይቀጥላል። ፖሊስም ስልኩን ይመልሳል በሚል ተስፋ ወደ ሲስኬፕ ኮቴጅ ቁጥር መደወል ይጀምራሉ። ማርቲንም ያነሳዋል እና ከሱ ጋር ለመደራደር ይሞክራሉ። ነገር ግን ማርቲን በስልኩ ላይ የሚያወራው ብዙም ትርጉም የሚሰጡ ቃሎችን አልነበረም። ልክ ተለዋዋጭ ባህሪ እያሳየ ጥያቄዎችን በትክክል እየመለሰ አልነበረም። እርሱም እንደ ሕፃን ልጅም ሆኖ ነበረ። አንዳንድ ጊዜ ይስቃል ወይም የሌሎችን ድምፅ ያስመስላል እና አንዳንድ ጊዜ ደግሞ ዝም ይላል። ያ ብቻ አይደለም። ብዙ ነገር ካወራ በኋላ ብቸኛው ግልጽ የሆነ ጥያቄው ወደ አየር ማረፊያ የሚወስደው የጦር ሄሊኮፕተር ፖሊሶቹ እንዲያመጡለት መጠየቁ ነበር። ስለዚህ ከዚህ ቦታ ለመሸሽ እቅድ ያለው ይመስላል። ነገር ግን
ምንም የተጨበጠ እቅድ የሌለውም ይመስላል። ምንም ይሁን ምን ፖሊሶች ሄሊኮፕተሩ ሊሰጡት ዝግጁ አልነበሩም። አሁን በድርድሩ መሃል በድንገት ታጋቹን እዛው ሊተኩስበት እንደሆነ ይነግራቸዋል። በሚያሳዝን ሁኔታ ብቸኛውን ታጋቹን ይገለዋል። በእርግጥ ውጪ ያሉት ፖሊሶች ይህ የሆነ መሆኑን አያውቁ። አለበለዚያ ምናልባት ወደ ውስጥ ገብቶ በቁጥጥር ስር ያውሉት ነበር። ስለዚህ በዚህም ሰዓታት ያልፋሉ። ሌሊቱ እየገፋ ሲሄድ ድርድሮቹ ምንም መፍትሄ እያመጡ አልነበረም። ከዛም ማርቲን የሚጠቀምበት ገመድ አልባ ስልክ ስለነበረ የስልኮቹ ባትሪ ማለቅ ይጀምራሉ። ስለዚህ ፖሊስ ከማርቲን ጋር የነበረው ግንኙነት ሙሉ በሙሉ ይቋረጣል። ቀጥሎ ምን ሊያደርግ እንደሚችል ማንም ሐሳብ አልነበረው። መጨረሻም ነግቶ ጠዋት ይሆናል። ማርቲን እና ፖሊስ በዚህ ጊዜ ለ18 ሰዓታት በፍጥጫ ውስጥ ቆይተዋል። ማርቲን ትንሽ ግርግር መፍጠርና በሁከቱ መካከል ለማምለጥ የፈለገ ይመስላል። ይህንን ለማድረግ ኮቴጁን በእሳት ለማያያዝ አቅዷል። እናም ያደርገዋል። ቦታው በእሳት ተይዟል። ቦታው እየነደደ ሳለ ግቡና ያዙኝ እያለ ፖሊሶቹን ያሾፍባቸው ጀመር። ነገር ግን ፖሊሶች ያ እሳት በመጨረሻም እርሱን ወደ ውጪ እንደሚያወጣው ያውቃሉ። ስለዚህ ወደ ውስጥ ከመግባት ይልቅ ዝም ብሎ ውጪ ላይ ሆነው ይጠባበቃሉ። በመጨረሻም ልክ ነበሩ። እንደተጠበቀው ማርቲን ከህንፃው እየሮጠ ይወጣል። ልብሶቹ በሙሉ በእሳት ተያይዞ ነበር። ምክንያቱም በሆነ መንገድ ራሱን በእሳት አያይዞ ነበር። እርሱም የሚቃጠሉትን ልብሶች ከእርሱ ላይ በማውለቅ መራቆት ይጀምራል። ፖሊሶች ዘሎ በመያዝ በቁጥጥር ስር ያውሉታል። እናም የፖሊስ ጣቢያ ፎቶ ባይኖረኝም ነገር ግን የማርቲን ትክክለኛ ፎቶ ይሄን ይመስላል። ይህ ሁሉ በኋላ ማርቲን 35 ሰዎችን ገሎ ነበረ። እንዲሁም 23 ሰዎችን አቁስሏል። ለዚህም ጥፋተኛ ሆኖ ተይዞ የዕድሜ ልክ እስራት ተፈርዶበታል። እናንተስ በማርቲን ፍርድ ላይ ምን ሐሳብ አላችሁ? ፍርዱ ትክክል ነው ይመጥነዋል ትላላችሁ? ላጠፋው ጥፋት ለዚህ ጥፋቱስ ማን ነው ተጠያቂ ትላላችሁ? አባቱ፣ ራሱ ወይስ ሬስቶራንቱን የገዙ ሰዎች? ሐሳባችሁን በኮሜንት አስቀምጡ። እናም ቤተሰቦች ከዚህ አሰቃቂ ታሪክ ምን ተማራችሁ? አንዳንድ ጊዜ የሰው ልጅ የሚፈጽመው ተግባር ከአእምሮ በላይ በመሆኑ ሁልጊዜም ለደህንነታችን መጠንቀቅ አለብን። እንደዚህ አይነት ታሪኮች በየጊዜው እንዲደርሳችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ የይርጉቲው ቤተሰብ ይሁኑ። ሰላም ሁኑ። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ ቸር ቆዩ።